ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዜናዎችን ጀምጥቻለሁ። መሳይ መኮንን ነኝ። ከፍተኛ የሰራዊት መመናመን የገጠመው የአብይ አህመድ አገዛዝ መከላከያውን ወደ ዋና የአማራ ክልል ከተሞች እየሳበ መሆኑ ተገለጸ። ከጎንደር፣ ከደሴ፣ ከባህር ዳር፣ ከደብረ ብርሃንና ከጥቂት በስትራቴጂነት ከለያቸው ከተሞች በቀር ሰራዊቱ እንዲለቅ በማድረግ ላይ መሆኑን የአንከር ሚዲያ ምንጮች ካደረሱን መረጃ ለማወቅ ተችሏል። በወልቃይት ሁመራ ኢትዮጵያ ከኤርትራ በምትዋሰንበት የድንበር አካባቢ ሰፍሮ የነበረው የአብይ አህመድ ሰራዊት ወደ መሃል ጎንደር ተጠቃሎ ገብቷል። በድንበሩ አካባቢ ከጥቂት የአድማ በታኝ ታጣቂዎች በቀር የመከላከያ ኃይል እንደሌለ ነው የደረሰን መረጃ የሚያመለክተው። ሰራዊቱ በየቀበሌውና ወረዳው ተበታትኖ ውጊያ ማድረግ ከፍተኛ መስዋዕትነትን እያስከተለ መሆኑን የገመገመው የአብይ አህመድ አገዛዝ ወደ ዋና የአማራ ክልል ከተሞች በመሰብሰብ ሌላውን አካባቢ እየለቀቀ መሆኑን ነው ለመረዳት የተቻለው። ምዕራብ ጎጃም ላለፉት 3 ሳምንታት ገብቶ የነበረው የአብይ አህመድ ጦር ከያዛቸው ከተሞች እየለቀቀ በአንዳንዱም በውጊያ እየተነጠቀ ወደ ባህር ዳር ተሰብስቦ እየገባ እንደሆነም ተመልክቷል። በጥቂት ከተሞች መሰብሰብን እንደ ስትራቴጂ እየተከተለ ያለው የአብይ አህመድ አገዛዝ በተቀረው የአማራ ክልል አካባቢዎች በአድማ በታኝና በሚሊሻ ኃይል ፋኖን ለመዋጋት እንዳቀደም ይነገራል። የአብይ አህመድ አገዛዝ የሚቆጣጠረው የአማራ ክልል አካባቢ በጣም ውስን እየሆነ ቢመጣም ለኢትዮጵያ ሕዝብ ክልሉን ማረጋጋት እንደቻለ አድርጎ መረጃ ማስተላለፉን አጠናክሮ ቀጥሎበታል። የሚቀጥሉት 2 እና 3 ሳምንታት የአማራ ክልልን አጠቃላይ ሁኔታ የሚወስን ለውጥ ይኖራል ሲሉ አንድ ከፍተኛ የፋኖ ኃይል አመራር ለአንከር ሚዲያ ገልጸዋል። ትላንት በደቡብ ጎንደር አለምበር ከተማ በአብይ አህመድ ሰራዊት ላይ ከፍተኛ ጥቃት መሰንዘሩ ተገለጸ። በዚያ የሚገኝና በአከር ቀጥሎ ትልቁን የተባለው የወታደራዊ ማሰልጠኛ ካምፕ ላይ የጉና ክፍለ ጦር እርምጃ በመውሰድ ካምፑን በቁጥጥሩ ስር ማድረጉን የቀጠናው የፋኖ ኃይል ህዝብ ግንኙነት ለአንከር ሚዲያ ገልጸዋል። በአለምበር ትላንት በተደረገው ውጊያ በአገዛዙ ሰራዊት ላይ የደረሰው ኪሳራ ከፍተኛ እንደሆነም ተመልክቷል። በአማራ ክልል ባለው ውጊያ አንዋጋም ብለው የሚመለሱ ወታደሮች በአዛዦቻቸው እንደሚረሸኑ ሰሞኑን እጃቸውን የሰጡ የአብይ አህመድ ሰራዊት አባላት ለአንከር ሚዲያ ገለጹ። አንከር ሚዲያ ያነጋግራቸው 2 በደቡብ ጎንደር ጋይንት እጃቸውን የሰጡ የሰራዊቱ የሻምበል አመራሮች እንደገለጹት የአብይ አህመድ አገዛዝ በአማራ ህዝብ ላይ የከፈተውን ጦርነት የሚደግፉት ባለመሆኑ እጃቸውን ለመስጠት ወስነዋል። የኦሮሞ ብሔር ተወላጆች የሆኑት 2 የሰራዊቱ አባላት እንደሚሉት አብዛኛው ሰራዊት በሚካሄደው ጦርነት ላይ እምነት የለውም። ወደ ሰዓቱ ዜናዎች ስናልፍ የፋኖ ኃይሎች ወደ ሸዋሮቢት ከተማ ዘልቀው በመግባት ድንገተኛ ጥቃት መፈጸማቸው ተሰምቷል። በዚህ ጥቃት የመከላከያ አየር ወለድ ኮማንዶ አባላት በሸዋሮቢት ከተማ አይደፈርም በሚል ሲተማመኑበት የነበረው ምሽግ ተደርምሶ በርካታ የኮማንዶ አባላቱ ሙትና ቁስለኛ መሆናቸውን የአይን ምስክሮች አረጋግጠዋል። ጥቃቱ የተፈጸመው ትናንት ለዛሬ ታህሳስ 16 2018 ዓ.ም አጥቢያ ሌሊት ሲሆን በጥቃቱ ሰለባ ከሆኑት በተጨማሪ በርካቶች ቆስለው ወደ ሆስፒታል መወሰዳቸው ታውቋል። አይደፈርም የተባለውን የአየር ወለድ ኮማንዶዎችን ምሽግ ሰብረው በመግባት መብረቃዊን ጥቃት የፈጸሙት በአፋሕድ ሸዋ ጠቅላይ ግዛት እዝ ከአርበኛ መሐመድ ቢሆነኝ ኮርና ከአርበኛ አስቻለው ደሴ ክፍለ ጦር የተውጣጡ የቃኝ አባላት መሆናቸውን የእዙ ኮሚኒኬሽን መምሪያ አስታውቋል። የአገዛዙን ኃይል ወደ ቀይ ዞን ስቦ በማስገባት በተፈጸመው በዚህ የውድቅት ሌሊት ጥቃት ለጊዜው ቁጥራቸውን ለመገመት በሚያስቸግር ሁኔታ አያሌ የኮማንዶ አባላት ማለቃቸው ነው የተሰማው። በአሁኑ ሰዓትም በአካባቢው ከፍተኛ ውጥረት መንገሱን ነዋሪዎች እየተናገሩ ናቸው። በኢትዮጵያና በኤርትራ ድንበር ኮንትሮባንድ በመስፋፋቱ የኤርትራ መገበያያ ገንዘብ ናቅፋ ወደ ትግራዮቹ አዲግራትና አድዋ ከተሞች ድረስ በስፋት እየተሰራጨ መሆኑን ዋዜማ ነዋሪዎችና በንግድ ስራ የተሰማሩ ግለሰቦችን ዋቢ አድርጋ ዘግባለች። ከትግራይ ወደ ኤርትራ ድንበር ከተሞች ለጥቃቅን ንግዶች የሚያቀኑ ወጣቶች ለኤርትራ ገበያ የሚያቀርቡትን ምርት የሚሸጡት በናቅፋ ሲሆን ያገኙትን ናቅፋ ወደ ትግራይ ተመልሰው በጥቁር ገበያ እንደሚመነዝሩ ተገልጿል። አዲግራት ላይ አንድ ናቅፋ
ከ12 እስከ 15 ብር ድረስ እየተለወጠ መሆኑንም ነጋዴዎች ተናግረዋል። የናቅፋ መስፋፋት በተወሰነ መልኩ በትግራይ ከተከሰተው የብር አቅርቦት እጥረት ጋር የተያያዘ መሆኑን የባንክ ባለሙያዎች ይናገራሉ። በድንበር አካባቢ ያለው ንግድ ከጊዜ ወደ ጊዜ እያደገ መምጣቱንና ከሁለቱም ወገን አዳዲስ ነጋዴዎች፣ ደላሎችና የኮንትሮባንድ ተንቀሳቃሾች በስፋት እየተሳተፉበት መሆኑን ነዋሪዎቹ ተናግረዋል። በዚሁ የድንበር ላይ ንግድ የተሰማራ አንድ የትግራይ ባለሀብት እንደ ሳሙና፣ ዘይትና ኤሌክትሮኒክስ የመሳሰሉ ፍጆታዎች ከአዲስ አበባ ከሚገዙበት ዋጋ ባነሰ በድንበር በኩል ስለሚመጡ ፍጆታውን ወደ አቅራቢያ ከተሞች ወስዶ በተሻለ ትርፍ ለመሸጥ እንደሚቻል አብራርቷል። ይኸው ነጋዴ እንዳለው ከትግራይ ወደ ኤርትራ ድንበር የሚሻገሩት ደግሞ በአመዛኙ እንደ ነዳጅ፣ እህል ምርቶች፣ የቁም እንስሳትና ሸቀጣሸቀጦች ያሉት ናቸው። መቀሌን ጨምሮ በትግራይ ከተሞች ነዳጅ በየመስመሩ መሸጥ የተለመደ መሆኑንም ነዋሪዎች ተናግረዋል። በየአካባቢው የሚለያይ ቢሆንም በአሁኑ ወቅት የአንድ ሊትር ነዳጅ ዋጋ በመቀሌ ከተሞች እስከ 220 ብር መድረሱ ተመልክቷል። በደቡብ ምዕራብ ኢትዮጵያ ክልል ምዕራብ ኦሞ ዞን ቤሮ ወረዳ ታጣቂዎች ትናንት በ3 የወርቅና እብነበረድ ማውጫ ቦታዎች ላይ በፈጸሟቸው ጥቃቶች 7 ሰዎች መገደላቸው ተሰማ። ታጣቂዎች የመጀመሪያውን ጥቃት የፈጸሙት ቤሮ ማይኒንግ በተባለ ቦታ በወርቅ ማዕድን ቁፋሮ ላይ በተሰማሩ የማዕድን አውጪ ኩባንያ ሰራተኞች ላይ መሆኑን ቢቢሲ ዘግበዋል። ሁለተኛው ጥቃትም በአንድ የእብነበረድ ማዕድን ማውጫ ጥበቃዎች ላይ መፈጸሙን የጠቀሰው ዘገባው በዚህኛው ጥቃት የ2 ሰዎች ሕይወት ማለፉን አመልክተዋል። ሶስተኛው ጥቃት የተፈጸመው ከእብነበረድ ማውጫው በ3 ኪሎ ሜትር ርቀት ላይ በሚገኝ ሻምብል ሰጤ በተባለ የወርቅ ማውጫ ላይ ሲሆን በዚህ ጥቃትም 2 ሴቶችና 1 ወንድ ተገድለዋል ተብለዋል። በአካባቢው ነዳጅ ጭኖ በመጓዝ ላይ የነበረ አንድ የጭነት ተሽከርካሪ ሾፌርም በጥቃቱ መገደሉን ዘገባው ጠቅሷል። በታጣቂዎች ጥቃት የማዕድን ቁፋሮ ንብረቶችን በእሳት የማቃጠልና የመዝረፍ ድርጊት እንደተፈጸመም ከወረዳው አስተዳደር ገለጻ ለመረዳት ተችሏል። ዓለም አቀፍ ማህበረሰቡን እያነጋገረ ወዳለው መረጃ ስናልፍ እስራኤል ለሶማሌላንድ ሪፐብሊክ ይፋዊ ሀገርነት እውቅና ሰጠች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሶማሌላንድ ሪፐብሊክ እንደ ነፃና ሉዓላዊ ሀገር በይፋ እውቅና ማግኘቷን አስታውቀዋል። ይህም ለሶማሌላንድ እውቅና በመስጠት ረገድ እስራኤልን የመጀመሪያው ሀገር ያደርጋታል። ጠቅላይ ሚኒስትር ኔታንያሁ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ከእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳኦር እና ከሶማሌላንድ ፕሬዚዳንት ጋር የጋራ ስምምነት መፈራረማቸውን ገልጸዋል። ይህ ስምምነት በፕሬዚዳንት ትራምፕ ተነሳሽነት የተፈረመው የአብርሃም ስምምነት መንፈስ አካል መሆኑንም ጠቁመዋል። ጠቅላይ ሚኒስትሩ ለሶማሌላንዱ ፕሬዚዳንት ለዶክተር አብዱራህማን መሐመድ አብዱላህ የእንኳን ደስ አሎት መልእክት ያስተላለፉ ሲሆን ሰላምና መረጋጋት ለማስፈን ያላቸውን ቁርጠኝነት አድንቀዋል። ፕሬዚዳንት አብዱራህማንም ለተሰጠው ታሪካዊ ውሳኔ ምስጋናቸውን ያቀረቡ ሲሆን እስራኤል ሽብርተኝነትን ለመዋጋትና ቀጠናዊ ሰላምን ለማስፈን ለምታደርገው ጥረት አድናቆት እንዳላቸው ገልጸዋል። ጠቅላይ ሚኒስትር ኔታንያሁ የሶማሌላንዱ ፕሬዝዳንት በእስራኤል ይፋዊ ጉብኝት እንዲያደርጉ ግብዣ ያቀረቡላቸው ሲሆን ሶማሌላንድ ሕዝብ ስኬትና ብልጽግና ያላቸውን ምኞትም ገልጸዋል። ይህ የእስራኤል ውሳኔ በአፍሪካ ቀንድና በሙስሊሙ ዓለም ከፍተኛ ቁጣና ተቃውሞን ፈጥሯል። እንደ አልጀዚራ ዘገባ ይህ የእውቅና ስምምነት እስራኤል በበርበራ ወደብ አካባቢ ወታደራዊ የባህር ሰፈር እንድትመሰርት የሚፈቅድ የደህንነት ስምምነትን ያካተተ ነው። እስራኤል ይህንን ስትራቴጂካዊ ውሳኔ ያሳለፈችው በቀይ ባህር ላይ ያላትን ተጽዕኖ ለማሳደግ እንዲሁም የኢራንንና የሁቲዎችን እንቅስቃሴ ለመከታተል እንደሆነ ሚድል ኢስት አይም አስነብበዋል። የሶማሊያ ፌዴራላዊ መንግስት ውሳኔውን ተከትሎ በሰጠው አስቸኳይ ምላሽም ድርጊቱን በሉዓላዊ ሀገር ላይ የተፈጸመ ግልጽ ወረራና ዓለም አቀፍ ሕግን መጣስ ሲል መኮነኑን የቱርኩ ዜና አገልግሎት አናዶሉ ዘግበዋል። ሞቃዲሾ ይህንን ተከትሎ ከቴል አቪቭ ጋር ያላትን ማንኛውንም ቀጥተኛ ያልሆነ ግንኙነት እንደምታቋርጥና ጉዳዩን ወደ ተባበሩት መንግስታት የጸጥታው ምክር ቤት እንደምትወስደው አስታውቃለች። በሌላ በኩል የኢስላሚክ ትብብር ድርጅት ኦአይሲ እና የተለያዩ የአረብ ሀገራት እስራኤል በአፍሪካ ቀንድ ውስጥ እግሯን ለመትከል የምታደርገው ጥረት የቀጠናውን ሙስሊም ሀገራት አንድነት የሚከፋፍል ነው በሚል ስጋታቸውን እየገለጹ ይገኛሉ። ሚድል ኢስት ሞኒተር ይህ እውቅና በሶማሌላንድ ህዝብ ዘንድም ከፍተኛ የሃይማኖትና የፖለቲካ ጥያቄ ሊያስነሳ እንደሚችል ያስጠነቀቀ ሲሆን በተለይም ከፍልስጤም ትግል ጋር በተያያዘ ማህበረሰቡ ለእስራኤል ያለው አመለካከት ጥንቃቄ የሚሻ ነው ሲል ምክሩን አስተላልፏል።